ሰላም ጤና ይስጥልን። እንደምን አላችሁ? ለደህና እግዚአብሔር ይመስገን። እንግዲህ ይሄ በእጄ ያዝኩት ቦይለር ነው። ቦይለር ብዙ ጊዜ እዚች ጋር መዳብ አለ። ያ መዳብ ይቃጠላል እና ባለሙያ ስትወስዱ ብዙ ጊዜ ቅያሬ የለም አለዚያ ደግሞ አይሰራም ብሏችሁ ሊሆን ይችላል። ግን በቀላሉ ይህ ያለ መዳብ እንዴት እንደሚሰራ አሳያችኋለሁ። በቀላሉ ታዩና ራሳችሁ መስራት ትችሉታላችሁ። አለዚያ ይህን ቪዲዮ ባለሙያ አሳይታችሁ በዚሁ መንገድ እንዲሰራ መንገሩን ትችሉታላችሁ። ያ ማለት በዚህ የምሰራው ያለዚች ማለት ነው። ይሄ ማስቀመጫ ከሌለው ይሄ አይጠቅምም። ኦሬዲ ይሄ ግዴታ ያስፈልገዋል። ምክንያቱም ፓወር ኬብል አለው፣ መሰኪያ አለው። ይሄ ነው እንግዲህ ፓወሩን እንዲያስተላልፍ ያድርገው። እንደዚህ ሲሳካ በዚህ መንገድ ነው የሚሰራው። እንግዲህ ይሄ ሳይኖር ማለት ነው። እዚች ጋር መደብ አለች፣ እሷም ትቃጠላለች ብዙ ጊዜ። ከሱ በላይ ደግሞ እቺ መደቧ ልትቃጠልባችሁ ትችላለች። ብዙ ጊዜ ቅያሬ አይገኝም። በዛ ምክንያት ደግሞ ባለሙያ አይሰራም የሚል መልስ ይሰጣችኋል። እና እሱ ደግሞ ያለዚህ መደብ እንዴት እንደሚሰራ አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ዩቲዩብ ሳብስክራይብ ካላደረጋችሁ ሳብስክራይብ አድርጉ እባካችሁ። ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ኮሜንት ስታደርጉ እንግዲህ እኔ የእናንተን ኮሜንት አይቼ አዳዲስ ስራ ይዤላችሁ ቀርቧለሁ። ይህ ደግሞ ይበልጥ ከደም በላይ እናንተን ይጠቅማል። አሁን ወደ ስራው እንግዲህ እዚህ ጋር የምታዩት 1 2 3 ብሎን አለ። ይህም ብሎን እንግዲህ ስትፈቱ ነው ውስጥ ያለው ችግር ማግኘት የምትችሉት ማወቅ የምትችሉት። ይህም ብሎን ሁልጊዜም ቢሆን ፈታችሁ ችግር ምን እንደሆነ በቀላሉ የራሳችሁ ማጣራት ማለት ትችሉታላችሁ ማለት ነው። በመጀመሪያ ስትልፍታ ይሁንና እዛ ውስጥ ፈትቻለሁ። እዚች ላይ ያለችው እቺ እንደዚህ ያዝኳ። እቺ ላይት ናት። እንግዲህ መረብ ማለት እቺ ናት። እቺ እንግዲህ ቅያሬ ብዙ ጊዜ አይገኙም ብሎ እንኳን ከሌላው ከአረብ በፊት መቀየር ነው። አዲስም ይመጣል ግን ለሁሉም አይሆንም። በዛ አንጻር ብዙ ቦታ ላታገኙ ትችላላችሁ። ስለዚህ ያለዚህ መረብ መስራት ይችላል። ያ ደግሞ ተመልከቱት። እዚች ጋር እቺ ገመድ አለች። እቺ የተኛው ገመድ ናት። ከዚህ ኦኖፍ የሄደች ማለት ነው። ኦኖፍ ፍትቼ ላሳያችሁ። እዚህ ጋር የኦኖፍ ብሎን አለ። እሱ ብሎን ሲፈታ የውስጥ ገመድ ይታያል። ስለዚህ እዚህ ጋር ፈትቼዋለሁ። ያው ልክ እንደዚህ ማለት ነው ፈትቼዋለሁ። እና ይሄን እንዴት ነው የምታደርጉት? ይሄን እዚች ጋር ያለችው አሁን ቅድም ያሳዩት ገመድ ይሄ ወዴት የሄደ ነው? ወደ ኦኖፍ የሄደ ገመድ ነው። እዚህ ጋር አለ ባሉ ማለት ነው። ወደ ማግኘት ለማጥፊያ የሄደው ገመድ ውስጥ አንዷን ገመድ ከመዳብ ጋር የተገናኘች ናት። አንዷ ገመድ ይሄ 2 ገመድ ነው። ከሱ አንዱ እዚህ ጋር ከቦይለሩ ጋር ነው የተገናኘው፣ ከኮይል ጋር። አንዱ ደግሞ ወደ መዳብ ነው የሄደው። አሁን ምንድነው ማድረገው? እኔ እዚህ ጋር ከቦይለር ጋር የተገናኘው ትቼ ወደ መዳብ እየሄደው ነቅሏለሁ። እንደምታዩት እቺ ገመድ ወደ መዳብ ነው የሄደችው። እቺ ማለት ነው ጀለ ያስ እዚህ ጋር ወደ ዘመን መዳብ ነው የሄደው። እሱ እንደምታዩት በዚህ መንገድ ነቅሏለሁ። ምክንያቱም ስለማይጠቅም ማለት ነው። እሱ ተመልከቱት። አሁን እቹት ማለት ነው ነቅያለሁ። አሁን እንዳያችሁት እቺን ተርሚናል ከዘኛው መዳብ ነቅያለሁ። እቺ ተርሚናል ናት። በተርሚናል ነው ከዚህ ጋር የሚሰካው። እሱ ነቅያለሁ። ለምንድን ነው የሚያገለግለኝ? ከፓወር ኬብል ከአንዱ ጋር ነው ማገናኘው እንደምታዩት ማለት ነው። ለምሳሌ ተመልከቱት። ይሄ ፓወር ኬብል ነው እሳት የሚሰጠው። ይህም ፓወር ኬብል ጋር አገናኝቼ ቼክ ላድርግ ያለ መዳቡ። ከዛ በኋላ ማሳያችሁ እንዴት እንደሆነ። እንግዲህ ይህም ፓወር ኬብል ስትልጡ ነው ከላይ በኩል ያለችዋል። ላስቲኳን ስታነሱ ነው ኒውትራል እና ፌዝ የምታገኙት፣ ገመዱ የምታገኙት ማለት ነው። በዚህ መንገድ እኔ እንግዲህ ይህን አግኝቼዋለሁ። ልክ እዚህ ጋር ማለት ነው። ቅድም የነቀልኳት የተኛለች እቺ ቅድም የነቀልኳት ምንድን ነው ማድረገው? አሁን ጫፍ ላይ ያለችውን ተርሚናል ምን አድርጋታለሁ? ቆርጣታለሁ። ተርሚናል ልክ በዚች ነገር ምን አድርጋለሁ? ተርሚናል ቆርጫ አውጥቻለሁ። ባዶ ነው።
እንግዲህ ይሄ ምንድነው ማድረገው አንልጠዋለሁ። ብቻ ውስጥ ላይ ያለው ኩፐር ማግኘት ነው የምፈልገው ማለት ነው። አሁን እዚህ ጋር ልጫለሁ። ምን አድርጋለሁ? ከቀድሞ ከፓወር ኬብል ጋር አገናኘዋለሁ። አንዱ ከፓወር ኬብል ጋር አገናኝቻለሁ። ልክ እንዳያችሁት ማለት ነው። ከፓወር ኬብል ጋር ይሄ አንዱ ተገናኝቷል። አንድ ነው የሚቀረው። አንዱ የቱ ጋር ነው መገናኘት ያለበት? መጀመሪያ አንድ ነበረች እዚችው በመደብ ላይ ያለችው መሰኪያ ልክ በዚችው ላይ። አሁን ሁለተኛው እዚህ ጋር ነው ያለው። ከዚህ ቦይለር እዚህ ጋር በደንብ ተመልከቱት። ከዚህ ቦይለር ተነቅሎ ወደዚህኛው መደብ ነው የሄደው። እሱም እንግዲህ ምንድነው ማደርገው? ወደዚህኛው መደብ የሄደው ነቅሏለሁ ማለት ነው። ሁለቱም አንድ ላይ ይነቀላል። ነቅሏለሁ እና እሱንም ነቅሏለሁ። ሲነቅል እንግዲህ ታዩታላችሁ። ያው ልክ በዚህ መንገድ ማለት ነው። ቅድሞ እንደነቀሉ አሁን ተነቅሏል። እቺ ማለት ነው። እቺ አንዷ አይታችኋል አይደል? ብዙ ጊዜ ቦይለሮች ላይ ሲጀመር ገመድ ራሱ ያሳያል። ይሄኛው እንደምታዩት ብሉ ከለር ነው። ይሄኛው ደግሞ ነጭ ማለት ነው። በነጭ ከለር ነው ያለው። ያን እንግዲህ መለየት ይኖርባቸዋል። እንግዲህ እቺንም አንዷን ምን አድርጋታለሁ? እንደ ቀድሞ ተርሚናሏን ቆርጬ ያወጣለሁ ማለት ነው። ቆርጬ ያለው ተርሚናል አሁን ምን በማድረግ ከሁለተኛው ኩፐር ጋር አገናኝቻለሁ። እንግዲህ ሁለቱም ምን ሆነዋል? ተገናኝቷል። ይሄ ፓወር ኬብል ነው። ይሄኛው ፓወር ኬብል አንድ ከዚህ ጋር ተገናኝቷል። ሁለት ከዚህ ጋር። እቺ ገመድ የተኛው ነች የኦን ኦፍ። የኦን ኦፍ አንዱ የቱ ጋር ነው የተገናኘው? ከዚህ ኩፐር ጋር፣ ከዛኛው ኩፐር ጋር ነው የተገናኘው። አንዱ ደግሞ የተኛው ነው እንደምታዩት። አንደኛው የተኛው ነው እንደምታዩት ይሄ ነው። አንዱ ፓወር ኬብል ምን ጋር ነው የተገናኘው? ከኮይል ጋር ነው። አይታችኋታል አይደለ? አንዱ ከኦን ኦፍ ጋር ነው፣ አንዱ ከቦይለር ጋር ነው። ቦይለር ማለት ኮይሉ ማለት ነው። ሬዚስታንስ የሚያሞቀው ማለት ነው። ከሱ ጋር ነው የተገናኘው። እንግዲህ አሁን የተሰራው እባካችሁ እዚህ ጋር አስተውሉ። ዳይሬክት አይደለም፣ ቀጥታ አይደለም ያልኩባቸው ምክንያት ምንድን ነው? እዚህ ጋር ባለ ኦን ኦፍ ይሰራል። ይሄኛው ስታበሩ ስታጠፉ ይጠፋል። አሁን ምን አደርጋለሁ? ይሄን ፓወር ኬብል መሰኪያው ሰካለሁ። እንግዲህ እዚህ ጋር እንደምታዩት ነው መሰኪያው። እዚህ ጋር በለቤት ባለው ግድግዳ ላይ ባለው መሰኪያ ሰክቼዋለሁ። እንግዲህ እዚህ ጋር ላብራ ይበራል። ባያችሁት ማለት ነው። ሳጠፋ ይጠፋል፣ ሳበራ ይበራል ማለት ነው። አይታችሁታል። እንግዲህ እዚህ ጋር ምንድነው ያደረኩት? ቀጥታ ነው ያደረኩት። እዚህ ጋር ቀጥታ ማለት ዳይሬክት ቀጥታ ማለት ቀጥታ ያለ ኦን ኦፍ እንዲሰራ አይደለም። በነገራችን ላይ ኦን ኦፍ አለው። እዚህ ጋር ኦን ኦፍ ሲበራ ይበራል፣ ሲጠፋ ይጠፋል። ልክ እዚች ጋር ላይቷን ይሏት ተመልከቷት። በርቷል፣ ጠፍቷል። ያደረኩት ምንድነው? ያለዚህ መደብ እንዲሰራ ነው ያደረኩት። ያለዚህ መደቡ ቢቃጠልባችሁ ያለ መደብ መሰራት ይቻላል። ቦይለር በዚህ መንገድ ችግሩ ይቀረፋል። በማንኛውም ሰዓት ሀሳብ አስተያየት ካለ እዚህ ጋር ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። አሁን ምን አድርገዋለሁ? ውሃ ጨምሬ ላሳያችሁ። ይሄ ነገር ላይት ይሰጣል ወይስ ይሞቃል አይሞቅ የሚባለው ውሃ እንጨምርና አብረን እንይስት። ውሃ ጨምራለሁ። ከትንሽ ደቂቃ በኋላ እንፋሎት። ይኸው ልክ እንዳያችሁት ማለት ነው። አሁን ቦይለሩ ሞቋል። ኦልሬዲ ቦይለር ሞቋል። ስልኬ የጨለመ ብራይትነስ የጨለመ ስለሆነ ነው የምነካካው። በቃ በዚህ መንገድ ማለት ነው። እዚህ ጋር በርቶ ነው ያለው። አበራው ማለት ነው። በዚህ መንገድ መስራት ይቻላል። ይሄ ብቻ አይደለም፣ ሌላም ከዚህ ቀደም ብዬ አንድ ሰርቻለሁ። የሰራሁት እንዴት ነው እንግዲህ ያለሱ ማስቀመጫ። ይሄ መጀመሪያ ማስቀመጫ ነበረው ማለት ነው። የዚህ አይነት ይሄ ማስቀመጫው የዚህ የራሱ ነው። የዚህ ነው እንግዲህ የዚህ ነበር ይሄ ማስቀመጫ ማለት ነው። የዚህ የራሱ ነበረ። ቆረጥኩና ምን አደረኩት? በዚህ መንገድ ሰራሁት። በጎን በኩል ማለት ነው። በጎን በኩል እንደዚህ ያለ መደቡ ማለት ነው ተሰርቷል። ግን እዚህ ጋር ኦን ኦፍ አለው። በራሱ ኦን ኦፍ ይሰራል ማለት ነው። ይህ ቀላልና ጠቃሚ አሪፍ የሆነ መንገድ ነው። በዚህ መንገድ አሳይቻችኋለሁ። ሀሳብ አስተያየት ካለ በድጋሚ እጠይቃችኋለሁ። በኮሜንት ላይ ንገሩ። ሚስተካከል ይሻሻል፣ እንደዚህ አይደለም ምናምን የምትሉት ነገር ካለ ሁሉንም በኮሜንት አሳውቁኝ። ሳብስክራይብ ማድረግ እንዳትረሱ፣ ላይክ ኮፒ ሊንክ አድርጉ። አመሰግናለሁ እስካሁን ድረስ እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ስለቆያችሁ። ቻው ቻው።